ሰባት ላይ እየደወላችሁ ሐሳብ አስተያየታችሁን ማድረስ ትችላላችሁ። ኤልያስ ይህ ሁሉ እንዲሆን ስላደረክ እጅግ እናመሰግናለን። ታንክ ዩ ለመጀመሪያ ጊዜ ነው ይመስለኛል እንደዚህ አይነት ስቱዲዮ ውስጥ ገብተህ? ለመጀመሪያ ጊዜ። እንዴት አየኸው? በጣም አሪፍ ነው። ቆንጆ ነው በጣም እንግዲህ ብዙ ጊዜ ያው የተለመደው ነገር የተወለድክ ነው ከዛ ነው ጥያቄዎች የሚጀምሩት። እኔ ግን ያንን አልጠይቅህም። የመጀመሪያ ስራህን እንዳ በአቀናባሪነት ነውና የተገናኘ ነው። የመጀመሪያ የቅንብር ስራህን ከማን ጋር ነበር የሰራው? ከዛ በፕሮቴስታንት እንትን ውስጥ ነበር፣ ቤተክርስቲያን ውስጥ ነው ያደረከው እና በአንድ አገኘው የሚባል የእሱን ካሴት ነው በጊታር የተጫወት ነው ማለት ነው። ከዛ በኋላስ ወደ ዓለማዊ ሙዚቃ ከዛ እዛ ውስጥ ብዙ እንትን ሰራ ነበር። እኔ መጀመሪያ በዘፈን የማህሙድ ሁሉም ይስማ የሚለው ኢንትሮ እና ጉራግኛ እሷን ነው የመጀመሪያ ሁሉም ይስማ ኢንትሮ። አጋጣሚው እንዴት መጣ? የመጀመሪያ ጊዜ ብዙ ጊዜ ከታች ነው የሚታደገው። አንተ ዘለህ ትልቅ የሙዚቃ ባለሙያ ላይ ነው ያረፍከውና አጋጣሚው እንዴት ሊፈጠር ቻለ? ያው እንትን ከያሬድ ትምህርት ቤት አራተኛ ዓመት እያለሁ ነው መዲና ባንድ የገባሁት። መዲና ባንድ ደግሞ የእዝራ አባተ አስተማሪዎቻችን ያሬድ ተፈራ፣ አክሊሉ ዘውዴ፣ ነቸሪ የነበሩበት ባንድ ነውና ሶ መጀመሪያ እንደውም ያኛው ባንድ ትልቅ ነው መዲና ባንድ ማለት ነው። መዲና ባንድ ስለዚህ ወደዛ ነው የገባሁት። ስለዚህ በዛ አጋጣሚ ነው የማሙድ ጊታሪስት ሞቶ ነበር የሆነ ጊዜ እና አንድ መንገሻ የሚባል ጊታሪስት ከዛ በኋላ ቢቢሻ ተክቶት ይሰራ ነበረ። ከዛ በኋላ ቢቢሻ የማይሄድበት ጊዜ ሲመጣ እኔን ጠሩኝ ማለት ነው። እዛ ውጪ በዛውም ቱር ያደርግ ነበር። ከዛ በዛው ቀርጾ ይመጣ ነበር። ከዛ ፕራክቲስ ላይ ተገኘው ማለት ነው። በዛ ያቺ ዘፈን ለማደማሙ ጀምሯት ሙዚቃዋን ኢንትሮ ሳይሰራላት ብሪጅ ሳይሰራላት ሞቶ ነበረ። ለማደማሙ የሚባል ኪቦርዲስት ነበር፣ እሱ ነው ብዙ ያቀናበረው እና ጉራግኛ ፈጽሞ አልተሰራችም ነበር ማለት ነው የማህሙድ። ሶ ለሷ ኢንትሮ ብሪጅ እና ከዛ ጉራግኛው ሙሉን ነው የሰራሁት ማለት ነው። እንደው ምን ተሰማህ? ፍራቻም ያው ኃላፊነትም ነው አይደል? በዛ ጊዜ እንትን ስለሆንክ አሁን ነው የሚገባው ላታገኘው እንደምትችል ምናምን፣ ግን በጊዜው በእድሜም ምናምን ሳለ እንደው የሚገባ ነው ይመስል አይደል? እንደውም እኮ አታውቃቸውም አይደል? በዛ ሰዓት በተለይ ቤተክርስቲያን ውስጥ ነበርክ። ከዛ በኋላ ነው ወደ ዓለማዊ ሙዚቃ ሄድከውና ሙዚቃዎቹን አታውቃቸውም? የእንትኖች ሙዚቃዎች አላውቃቸውም። በተለይ ናይት ክለብ የሚሰሩትን አላውቃቸውም፣ ግን እነማሙድን ምናምን ታውቃ። ግን ሙዚቃውን ታጣጥመው ነበር? ከዛ በፊት የሮዋ ባንድን ነበር የምሰማው። የሮዋ ባንድ ዳዊት ፍራ ያቀናበራቸውን። ስለዚህ እነሱን ስለሆነ የምከታተለው ጊታሪስቱ ደግሞ የነሱ የሮዋ ባንድ ሰላም ስዩም እሱን ወደው ስለነበር አውቃቸው ነበር። አንድ ሰው ነበረ መለሰ ይባላል። እሱን በአጋጣሚ አግኝቼው ነበርና እሱ ደግሞ ሰላም ስዩምን ይወደዋልና እሱ ነው ከዛ የሰላም ስዩም ካሴቶች ሲያመጣ። ስለዚህ የሮዋ ባንድ የሰራቸውን አውቅ ነበር። ከዛ እንግዲህ የአዲስ አበባ ልጅ ነህ? አዲስ አበባ ልጅ ነው። ያው የመርካቶ እንግዲህ አዲስ ከተማ መርካቶ ዋናው አዲስ ከተማ አብነት አካባቢ እዛ ነው። እስኪ ስለ ልጅነት ንገረኝ። የነበሩት ለሙዚቃም በተለይ ወደ ቤተክርስቲያኑም ስትሄዱ ይሄ ሙዚቃውን የማጣጣም ነገር ይኖር ይሆናልና እስኪ ስለ ልጅነት ያለህን ነገር ንገረኝ። እንግዲህ ያው በደርግ ጊዜ የፕሮቴስታንት ተቋሞች ዝግ ነበሩ። ስለዚህ እነሱ ዝግ ስለነበሩ በየቤቱ ነው ቦክስ ጊታር ተይዞ ተመተው የሚጫወተው ማለት ነው። መዝሙር ይዘመራል። ስፔሻሊ ክሪስማስ ላይ እንደዚህ ፋሲካ እንደዚህ ፕሮግራም ይደረጋል ማለት ነው። በዛ አጋጣሚ ጊታር ይዘው ይመጣሉ እኛ ቤት ትንሽም ሆነን። ስለዚህ ጊታርን በቅርበት ለማየት እድል አገኘው ማለት ነው። ስለዚህ ጊታር እዛው ሰው ሲጫወቱ ታያለ። ቤት ውስጥ በሱ ነው የሚዘመረው ምናምንና እኛ ቤት ፕሮግራም ይደረግ ስለነበር በኋላ ኢህአዴግ ሲገባ ነው እንትኖች የተከፈቱት ተቋሞቹ በአዳራሽ ደረጃ ምናምን የተከፈቱት እንጂ አብዛኛዎቹ ዝግ ነበሩ። ስለዚህ ቤት ውስጥ ነው የሚደረገው።
በዛ አጋጣሚ አንዱ እኛ ቤት ይደረግ ነበር ማለት ነው። በዛ አጋጣሚ ጊታርን በቅርበት ማየት የሚጫወቱ ሰዎች በቅርበት ታገኛለህ። ስለዚህ ጊታር የመውደድ ዕድሌ እንግዲህ ሰፊ ነበር ማለት ነው። ከዛ በኋላ ወደ ያሬድ ሙዚቃ ትምህርት ቤት ከዛ በኋላ በያሬድ ትምህርት ቤት ገባው። እንዴት አገኘው አጋጣሚው? ከ11ኛ ክፍል የተማርኩ ወደ 12ኛ ክፍል አልፌ ነበርና ክረምቱን እኔ ከዛ በፊት ቀለም ትምህርት ላይ ብዙ እንትን አለው የማይወድቅ ግን በደንብ የማያልፍ የለም መሀል ላይ በቃ እንደዚህ መሀከል ላይ ዝም ብሎ እንደዚህ እንትን የሚያልፍ ነውና ትምህርት ብዙ ደስተኛ አልነበርኩም። ምን ያው መማር ስላለብን እና 11ኛ ክፍል ስደርስ ለመጀመሪያ ጊዜ እንትን ያሬድ ትምህርት ቤት ኦሪንቴሽን ገባው ማለት ነው። ከዛ በፊት የጊታር ጫወት ነበር። ከዛ በኋላ ያሬድ ስገባ ለመጀመሪያ ጊዜ ደስ አለኝ ትምህርት ቤት ማለት ነው። ኦሪንቴሽን ለክረምቱ ተመልሼ በጋ ወደ 12ኛ ክፍል ለመጨረስ ለመመለስ ነበረ። ያሬድ ትምህርት ቤት ስገባ በቃ ደስ አለኝ በጣም። ከዛ ተመልሶ ወደ ትምህርት ቤት መሄድ 6 ወር ነው የቀረኝ ግን አልሄድም እና እናቴ እንደው በጣም በቃ እንዲህ ሰው ደርሶ 6 ወር ሲቀረው ብላ ነበረ። በጣም እሷ ነበረች እንትን ግን አባቴ በቃ ወደፊት ሙዚቃውን መቀጠል ትፈልግ የሜቢ ማትሪክ እንትን ውጤት ካስፈለገ ምናምን ግን በተረፈ ፍላጎቴም ብዙ አልተጋፋኝም። እሱ ከኔ ጋር ነበር ማለት ነው። የያሬድ ትምህርት ቤቱ ከዛ ያሬድ ትምህርት ቤቱ ኦሪንቴሽን አልፌ በጋውን በዛው ቀጠልኩ። 12ኛ ክፍል በቃ ወደ ትምህርት ቤት አልተመለስኩም። ግን ጫና አልነበረም ቤተክርስቲያን ውስጥ ከሃይማኖት ውጭ ስትሆን? ያሬድ ትምህርት ቤት ችግር የለውም ከቤተሰብ ማለቴ ነው እኮ ከሃይማኖቱ ከእምነቱ አንፃር ያሬድ ትምህርት ቤት ችግር የለውም። አሁንም ችግር የለውም ግን በእነሱ አመለካከት ሙዚቃ ላይ ያላቸው አመለካከት ሌላ ስለነበረ በሰዓቱ ሆኔም ሌላ ስለነበረ የገባሁት እዛ ወደ እንደዚህ አሁን ወደ ሙዚቃ ያገባለሁ ብዬ አለ ማለት ሙዚቃን የምጫወተው ግን እዛው ለመቀጠል ነው። ተምሬ ሲጨርስ ሙያውን ለማወቅ ነበር መጀመሪያ ሙያውን አውቄ በሙያውም እዛው የዛ ተቋም ውስጥ ባለው ለመስራት ነበር። ምንድን ነበር የተማርከው? ቼሎ ሜጀር። ከቼሎ ለጊታር ኖ ጊታር ከዛ በፊት ነው። ከዛ በፊት በ13 ዓመቴ እንግዲህ እንዳልኩ ጊታር ሳይ ነው ያደግኩት። ስለዚህ ጊታር ደግሞ ፐርሰናሊ ተገዛልኝ ቤት ማለት ነው። የሆነች የራሻ ጊታር ተገዛችልኝ ማለት ነው። ከዛ በሷ ነው እንትን ያልኩት። ስለዚህ ጊታር ጫወት ነበር ያሬድ ትምህርት ቤት ስገባ ጊታር ጫወት ነበር። ያሬድ ትምህርት ቤት ጊታርም ብዙ አይሰጥም ነበር ያኔ። ያሬድ ስገባ ግን በቃ ሙዚቃ ለመማር አጠቃላይ ለማለትና ፒያኖ ማይነር እና ቼሎ ሜጀር ነው የተማርኩት። እንግዲህ ቆንጆ እየሄድን ነው። ቆንጆም እያወራን ነው። ተመችቷል? አሪፍ ቆንጆ ማለት ከዛ ውጪ እንግዲህ የከፍተኛ ደረጃ ላይ በተለይ 1990ዎቹ መጀመሪያ ላይ የያሬድ ሙዚቃ ትምህርት ቤት ገባ። ከዛ በኋላ ከአስተማሪዎቹ ጋር ነው የመጀመሪያ ባንድ ስራንም ያቀረብከው? አዎ በናይት ክለብ ነው የገባሁት። ከዛ በኋላ ሸራተን ይሰራ ነበር ባንዱ። ስለዚህ 4ኛ ዓመት ሳልጨርስ ነው ኦሬዲ የገባሁት ናይት ክለብ ማለት ነው። ከአስተማሪዎቹ ጋር በጣም እድለኛ ነህ። የመጀመሪያ ስራህን ከማህሙድ ጋር የመጀመሪያ የባንድ ስራህን መዲና ባንዳ እነሱ ቋሚ ኮንኮርድ ነበር የሚሰሩት። ግን እንደዚህ እንትኖች ቋሚ ዝግጅቶች ሲኖሩ ሸራተን ያኔ ገና የተከፈተ አካባቢ ነበር። ስለዚህ እዛ ገና የሆቴሉም ባንድ ነው ተብሎ እነሱ እዛ ሁሉ ጊዜ ከዛ ከሸራተኖች ጋር ቆይተው ስለነበረ ሰው በዛ ነበር የገባነው። የማቀናበር ስራውን የጀመርከው ባንድ ውስጥ ሆነ ነው? በተለይ አፍሮ ሳውንድም ነበርክ፣ በዜማ ላስታስ ባንድ ውስጥም ነበርክና ወደ ቅንብሩ ከመግባት በፊት ነው ወይስ ከዛ በኋላ ነው? ቅንብር ያው እንዳልኩ 2ኛ ዓመት ሆነን ነው ያሬድ ትምህርት ቤት ውስጥ ያው በቴፕ ነው የምትቀዳው ነው። በኋላ ግን ያገኘው እንዳልኩ አይነ ስውር ዘማሪ ነው የፕሮቴስታንት። ስለዚህ እሱ ለሱ ስቱዲዮ ውስጥ ገብተን ማህሙድ አማን የሚባል ቀራጭ አለ ይታወቃል በጣም። እሱ ጋር ነበር የቀዳ ነው ማለት ነው። ከዛ በኋላ የነሱ እዛ ውስጥ ያሉ እዛ ፕሮቴስታንት ተቋም ውስጥ ያሉ የነሱን ብዙ ሰራን። ከዛ ቀጥሎ እንግዲህ በኪቦርድ በኮምፒውተር ዋን ባንድ እሱንም እዛው ተቋም እዛው ያሬድ የተማርኩኝ
ግን አልፎ አልፎ እየሄድኩ ጊታር አስገባለሁ በኮምፒውተር ምናምን ብዙ ኪቤዝ ፕሮግራም ማድረግ በደንብ አልችልም ፕሌይ ስቶፕ ሪከርድ ዲሊት ማድረግ እነዚህ ናቸው በቃ ስለዚህ ትቀዳለህ ማትፈልገው ሰው ታጠፋለህ ፕሌይ ታደርጋለህ እንደሱ ነው የጀመርኩት ማለት ነው እንመለስበታለን ስልክ ካለ ሄሎ 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 ጤና ይስጥልን ጤና ይስጥልን እንደምን አላችሁ እኛ በጣም ደህና ነን ማን እንበል ኬት ነው ጌታ ያንልህ ይባላለሁ ማን አልከ ጌታ ያንልህ እንደምን አለ አጠገባችን ነው ኤልያስ መልካ ያለው አው ጥያቄዎችን እንቀበል አስተያየት ጥያቄ የትኛው ነው እንግዲህ ብዙም ጊዜውን እንትን አልልም ኤልያስ እና እኔ በጣም ጓደኛሞች ነን ከዚያም አልፎ ቤተሰብ ነን ሙሉ ስራውን ሙሉ ጊዜውን ከሙዚቃ ጋር ያለ ሰው መሆን መናገር ፈልጋለሁ ከዚያ ውጪ ደግሞ ብዙ ጊዜ ይፈጃል የሚል አንዳንዴ ሰዎች እሱ ጋር ሲሰራ ብዙ ጊዜ ይፈጃል እንላለን ሁላችንም እና እኔ እንደ ቅሬታ ማቀርብለት ለምሳሌ እኔ ጓደኛው ነኝ ጓደኛው ሆኜ ለኔ ግን አይደለም እና ለሌሎቹ ነው ወይ ያንተ ነገር ሰራዋለሁ ብዙ አመት አቆየሁት የባሰ ያለ ነው ጌቴ ነው አይደለ እና ያቆየኛል ግን ሌሎቹ ሰዎች ቅድሚያ ይሰጣልና አሁንም የሚቀጥለው ልንሰራ እንዴት ነው ተዘጋጅተሃል ወይ እንደገና ደግሞ እንደዚያስ በቃ እያልክ ጓደኞችን ትበድላለህ ወይ ማለት ለሌላችሁ ለእንግዶቹ እየሰጠ ቅድሚያ እየሰጠ ማለት ነው የመጨረሻውን ጥያቄ አልሰማው ከፍ ቮሊዩም የመጨረሻውን ቮሊዩሙ ከዚህ መሰለኝ አዎ ትንሽ ድምጹን አሰማንና አንድ የመጨረሻውን ጥያቄ ድገምልን የመጨረሻውን ጥያቄ ብቻ ድገምልን ሌላውን ሰምተናል የመጨረሻው ጥያቄ ምንድነው መሰለ አሁን አዲሱን ስራስ እየተዘጋጀልኝ ነው ወይ ወደ አዲሱ ከዚህኛው አልበም ቀጥሎ ያለውን እዚሁ ቃል ታስገባው እንደድሮስ ደግሞ ለቀጠሮ ደግሞ እኔ ጓደኛ ስለሆንኩ ትበድለኛለህ ለሌሎች ቅድሚያ እየሰጠህ በልና ጠይቅልኝ ኤልያስ በጣም መከበር ያለበት ልጅ ነው እግዚአብሔር ደግሞ ይባርከው እግዚአብሔር ደግሞ እድሜና ጤና ይስጠው ይሄን ብቻ ለማለት ነው ይደውልልኝ እሺ እናመሰግናለን እሺ ጥሩ ሐሳብ ነው ወደፊትም እየሄድን ስንሄድ የምናነሳው ማነሳቸውን ሐሳቦች ናቸው ያነሳልኝ ግን ወደ ኋላ አሁን አናነሳቸውም የጌቴ ጥያቄዎች ወደ ኋላ እንመለስና ከዛም በኋላ እነ እዮም መኮንን ዘሪቱ ከበደ ቴዲ አፍሮ ሚካኤል በኃይሉ ሚካኤል በላይነህ እነዚህ በተለይ በ1990ዎቹ ጉምቱ የሚባሉ የሙዚቃ ሰዎች ናቸውና እነዚህን ሰዎች ደግሞ የመጀመሪያ አልበም ይሰራሃላችሁ አንተ ነህ ኬት ነው የመጣው ይሄ በተለይ ብዙዎቹ አቀናባሪዎች የመፍራትም ነገር አለ አይደል የመጀመሪያ ስራቸውን አቀናብሮ ገበያው እንዴት ይቀበላቸዋል የሚል ስጋትም ይኖራል ይሄን ስጋት እንዴት አጠፋው አንተ እንጂ ስጋት እንዳለ ማላውቁም ነበር እንደሚያሰጋና አብዛኛዎቹ ናይት ክለብ አብረን እንሰራ ነበር አምሳን ቴዲ ጋር ናይት ክለብ አብረን እንሰራ ነበር ከዛ በፊት አፍሮሳውንድ ባንድ ውስጥ አክሱማይትም ከዛ በፊት ሰርተና ማለት ነው አክሱማይት ሰዓቱ እስኪደርስ ኢንስትሩሜንታልና ስሎ ምናምን እንሰራ ነበር እዮብም ናይት ክለብ ከኔ ጋር ይሰራ ነበር ሚኪም ናይት ክለብ ከሜዳ ባንድ ጀምሮ ነው አብረን የነበር ነው ማለት ነው ሌላ ማን ነው ከዛ በኋላ ካለማየሁ ሸቴ ካስተራወቀ እነሱ ጋር መድረክ ላይ ነው የሚሆነው ግን ፕሮሰስ እንደተጀመረ አውቃለሁ ከዛ በኋላ ፕሮሰስ በመጀመር እንግዲህ ብዙ ነው እንዴት ነው ያንን ነው የፈለኩት መጀመሪያ ስራቸውን ካንተ ጋር እንዲሰሩ ምንድነው የሚያነሳሳ የልጆቹ አቅም ነው ወይስ ለዚች ሀገር ሙዚቃ አንድ ነገር ላድርግ በሚል ነው በየትኛው አይ በቃ እንስታ በሚል ነው ዝም ብሎ ግን አሁን ብዬ ነው ማረገው አሁን ላይ ያሉት አሁን ብዬ ነው ማረገው አንድ ጊዜም ይወስዳል ካሴት ስለዚህ ጊዜ ሲወስድ ታዋቂ ዘፋኝ ብዙ ቦታ ተከብሮ መስራት ይችላል ገንዘብ ይኖረዋል ማለት በቃ ከጀማሪ የተሻለ ነው የሚሆነው ስለዚህ ብዙ ስቱዲዮ ሄዶ በደንብ ተከብሮ መስራት ይችላል ስለዚህ እሱን ማቆየት ለኔ በጣም የታገሰኝ ይመስለኛል እና ይጨንቀኛል በጣም አዲስ ዘፋኝ ግን
ለአዲስ አበባ የምጠቅመም ይመስለኛል። አንድ ትግስት ይኖረዋል። ሁለተኛ በደንብ ስለ ሰውየው እንትን ቻሌንጅም ደስ ይላል። እንደዛ ነው። ትልልቅ ዘፋኝ እኔ ደስ ካላለኝ በቃ አልጨርስም። ስራው ደስ እስኪለኝ ማለት ነው። አንተ እስክትረካበት ትጠብቃለህ? ያው ብዙ ጊዜ ዘፋኞቹ እንደውም አልቋል በቃ አሁን ቆንጆ ነው ይላሉ። አንዳንዴ ደግሞ ቆያ ቆንጆ አልነበ አበላሽቼም አውቃለሁ። ግን ዞሮ ዞሮ መጨረሻ ላይ ደስ እስኪለን ሁለቱም ሳይድ ደስ እስኪለን አንዳንዴ ይቆያል ማለት ነው። ስለዚህ ታዋቂ ዘፋኝ ሲሆን ትልቅ ዘፋኝ ሲሆን በቃ እንዳልቀየመው ነው የሚታገሰኝ ማለት ነው። እና እሱ ያስጨንቀኛል። አሁን ሆን ብዬ አዳዲስ ነው የምሰራው። ሌላ ሁለተኛ ካሴት የማይሰራበት ምክንያት አንድ አዲስ ዘፋኝ እየሰራ እያለ ከዚህ በፊት የሰራለት ዘፋኝ ሊጨርስ ሲል ያኛው ዘፋኝ ይገባል። አሁን ለምሳሌ አንዲት ዘፋኝ አለች አዲስ፣ እሷ ዘፋኝ ሰርታ ወደ 11ኛ ዘፈኗ ወደ 12 ዘፈኗ ስትደርስ ልጨርስ አካባቢ አዲስ ዘፋኝ ገባች። ከዛ ሁለቱ ያቺ እስክትጨርስ ሲጀምር ይገናኛሉ ስቱዲዮ። ከዛ ያቺ ትወጣለች። ከዛ በኋላ ሜቢ ደግሞ ከተሳካላት ፌመስ ትሆናለች ማለት ነው። ከዛ ኮንሰርቷን ሰርታ ምናምን ብላ እስክትወጣ ይችኛው አዲሷ እየሰራች ሞቅ ያለ ስራ ላይ ያቺ ሁለተኛ ካሴት ለመስራት ትመጣለች። ስትመጣ የዚች ሞራል ይነካል። ያቺ አንድ ካሴት ሳጨርስ ያቺ ሁለተኛዋ እንደሰግም እንደመጣች እና የስቱዲዮ ከልምድ ያየሁት ነው። በጣም ስቱዲዮ በቃ ዘፋኝ ይረብሽብኛል ማለት ነው። ዞሮ ይመጣ ያኛው ኮንሰርቱን ሰርቶ ምናምን አድርጎ ሁለተኛ ካሴት ካሁኑ ሊጀምር እንዳልቆይ ብሎ ሲመጣ ስቱዲዮ ውስጥ ያለው ሰው አንዴ ሳይጨርስ ያ ሁለተኛው እንደጀመረ ነው ሁለቴ የመጣ ይመስላል እና ሞራል ይነካል ማለት ነው። የኛው ዘፋኝ ካልወጣ ያለ ሁለቱ ተገናኝተው የዘፋኝ ካልወጣ ሁለተኛ አልጀምርም ማለት ነው። በዚህ ምክንያት ሁለተኛ ካሴት መስራት እጅግ አስቸጋሪ ነው። በተለይ ከየትኞቹ ሰራህ? አሁን ከዚህ በፊት ከሰራሃቸው ሰዎች ጋር በተለይ ታዋቂ ከነበሩ ድጋሚ አንተ ጋር አልበም መጥተው የሰራው? እኔ መጀመሪያ ከሰራሁላቸው አብዛኞቹ ከኔ ጋር ድጋሚ ሲመጡ 3 ዘፈን 4 ዘፈን ምናምን እንግዲህ ከልምድ ነው የምነግርህ። ስለዚህ አሁን ነው ኮምፕሊት የማልሰራው እንጂ ከዛ በኋላ ሁለተኛ ካሴት ስፔሻሊ ይሰሩ አሉ። ከዛ ውጪ እንግዲህ ሲመስለኝ ብዙ ጊዜ ትኩረት የምታደርገው የሙዚቃው ጥራት ላይ ነው። ይሄ ማርኬቱ የሚፈልገው ገበያውን ምናምን ኦሪየንትድ ይሆን አይመስለኝም በግሌና ቅድሚያ የምትሰጠው ለየትኛው ነው? አሁን አንዳንድ ጊዜ ብዙ ዘፋኝ ሲመጣ እኔ የሰራሁት የሆነ ይወጣ አለ ማለት ነው የሱ አይነት ምናምን ይለኛል ማለት ነው። የሚመጣበት ምክንያት ያኛውን ወዶ ሊሆን ይችላል እና እሱ በቃ ብዙ ስለሚሆን ሰልችቶ በሰለቸ ሰዓት ነው ያ ሰው የሚመጣው። እንደዚህ አይነት ነገር አድርጌ አውቃለሁ። ግን አብዛኛው ጊዜ ቀን የሰራሁትን ነገር ስለወደደ መጥቶ የዚህ አይነት ስራ ልኝ ሲለኝ በቃ እንትኔ ይተሳሰራል የመስራት እንትኔ ማለት ነው። እንደውም በቃ እንትኔ ያጠፋዋል። አዲስ ነገር እንዲሆን ግን በዚህ እድለኛ ነኝ። በአብዛኛው ብዙ ዘፋኝ ሲመጣ ያችን ዘፋኝ እንደሚወዳት በፎርም ይነግራል እንጂ ኤግዛክትሊ እሷን አድርግልኝ አሁን እያላሉኝ ነው ማለት ነው። ስለዚህ በቃ ምሰራውን አምነው ነው የሚሰሙት። አንዳንድ ጊዜ ሳያልቅም የፈለኩትን ነገር ስሞክር ይታገሳሉ። በቃ የሆነ ጥሩ ነገር ይመጣል ማለት ነው ብለው ይጠብቁኛል። በዚህ እድለኛ ነኝ ማለት ነው። ከዛ ውጪ አንተ የምትሰራው ህዝብ ይወደዋል በሚል ነው ወይስ የራስህን ስሜት ነው የምታዳምጠው? ኦፍኮርስ ሰው መውደድ አለበት። ሰው ወደደው አልወደደው የሚባል ነገር ባይወደው ምናምን የሚባል ነገር የለም። ካልወደደው ካሴቱ ወድቋል ማለት ነው። ስለዚህ ካሴት ወደ ህዝብ ሲወጣ ሰው መስማት አለበት። ሰው ካልሰማው ያ ካሴት መጥፎ ነው ማለት ነው። የሚሰማ በሙሉ ጥሩ መልእክት ስላለው ነው ማለት አይደለም። እንደ ሙዚቃ ግን ከመልእክቱ ውጪ እንደ ሙዚቃ የተሳካ ሲሆን የቃላቱ ውበት መልእክቱን አይደለም። የቃላቱ ውበት፣ ዜማው፣ የሰውየው ድምጽ እንደዚህ ዜማው ስክትክት ሲል ሰው ሲሰማው ያ ዘፈን ተሳክቷል ማለት ነው። በምንም ጥራት ይሁን በምንም ሰው ከሰማው ያ ዘፈን ሰክሰስፉል ነው ማለት ነው። ሰው ካልሰማው ያ ዘፈን ወድቋል ማለት ነው። ስለዚህ ሰው እንዲሰማው ነው የሚፈልገው። ግን ሰው ሲሰማው ሰውንም እንዳታሰለች እና ደግሞ አንተ ደስ ሲል ብዙ ሰው ደስ ይለዋል ብለህ ማመን ነው። ካሴት እየጣሉ ሰው አልገባውም እኔ መጥቄ እጄ ነው የሚል አይነት ጨዋታ ውስጥ የለው አልገባም። እሺ ቆንጆ እየሄድን ነው። አንድ
ተመልካች መስመር ላይ ያለ ሄሎ 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 ጤና ይስጥልን። ጤና ይስጥልን። ማን እንበል? ከየት ነው? አቸሬ ጫማ እባላለሁ። ማን አልከን? ሄሎ ትንሽ የስልክ ጥራት ችግር እያጋጠመን ነው። ሄሎ ሄሎ Now, please try like ወደ ሌሎች ጥያቄዎቻችን እንለፍ። እንግዲህ ከ1990ዎቹ መጀመሪያ አካባቢ ነው 1980ዎቹ መጨረሻ 1990ዎቹ መጀመሪያ አካባቢ ነው ሙዚቃን የጀመርከውና እስካሁን ምን ያክል አልበሞችን ሰርታል? ሙዚቃዎችን ውስጥ ታስታውሳቸዋለህ በቁጥር? አዎ አልበም ለመቁጠር አስቸጋሪው ነገር ሙሉ አልበም ሙሉ ነው መስራትና አንድ አልበም ላይ 6 7 አንዴ 3 አንዳንዴ ደግሞ 11 ምናምን ሳለ ብዙ ጊዜ አቀናባሪዎች አልበማቸውን ለመቁጠር ሲቸገሩ ብዙ አይተሃል። 40 ካሴት መቁጠር ወይ 50 ካሴት መቁጠር ከባድ ነው ሳይሆን ከአንዱ ዘፈን ላይ ያለ 3 አንዱ ላይ እንደዚህ ሆነና ስንት አልበም ነው ስትባል ይምታታል። ስለዚህ ሰውን አንዴ ቁጭ ብለህ በደንብ በጋ ሙዚቃዎች መገመት ትችላለህ? ምን ያክል ይሆናሉ እንደዚሁ በግምት? አይ ነው እኔ ዝም ብዬ ካሴት ልገምት። እሺ ካሴት ገምት። 40 አካባቢ ካሴቶች ይሰራሉ። 11 ምታው እንግዲህ አንዳንዶቹ 13 ናቸው፣ አንዳንዶቹ 9 ናቸው። በቃ እንደዚህ ዝም ብለህ በቃ በ10 ምታው በ10 400 አካባቢ ማለት በጣም በርካታ ሙዚቃዎች ናቸው። እንግዲህ አሁን ምን ደረጃ ላይ ነው ያለው? የዚህን ያክል በጣም በርካታ አልበሞችን አሳትመሃል። የነጠላ ዜማዎችም አሉ፣ በቅርብም እየወጡ ያሉ ሙዚቃዎች አሉ። አሁን ምን ላይ ነው ያለው? ምን ደረጃ ላይ ነው ያለው? አሁን የኢትዮጵያ እንግዲህ ሙዚቃ በጣም የሚያዋጣ ነገር ነው። የኢትዮጵያ ሕዝብ ሙዚቃ በጣም ይወዳል። ስፔሻሊ ደግሞ ከየትኛውም በተለይ አፍሪካ ውስጥ የራሱን በጣም ከሚሰማ ሕዝብ መሀል አንዱ ነው ማለት ነው። እንደውም ብቸኛ ከሚባሉትም ይመስለኛል። የኢትዮጵያ ሕዝብ በጣም የራሱ ሙዚቃ ብዙ የሚሰማ ሕዝብ ነው። ሌሎች ለምሳሌ አንዳንዶቹ የፈረንሳይ እንትን ሞር ይሰማሉ ከቋንቋም አንጻር በተለይ ቅኝ ግዛት የነበሩ ይመስለኛል። የኛ ኢትዮጵያ የውጭ ዘፈን ቢሰማም አብዛኛው ግን የሀገሩ ነው የሚሰማው። የፈለገ ቋንቋ ግን የሀገር ውስጥ ይሰማል። ህዝቡም ደግሞ ብዙ ቁጥር ነው ማለት ነው። ኢትዮጵያ ውስጥ ሙዚቃ በጣም የሚያዋጣ ነገር ነው እና ግን ይሄኛው እንትን ሙዚቃው ላይ ህዝቡ ይገዛል፣ ህዝቡ ሙዚቃ ይወዳል። ሌላው ቢቀር የትም ሀገር ቦታ ብታገኘው ብዙ ጊዜ የምታየው ነገር ነውና የትም ሀገር ላይ አጠገቡ የሆነ አማርኛ እንትኖች አጠጣም የኢትዮጵያ አጠቃላይ አማርኛ እያልኩ ሰዋራ አጠቃላይ የኢትዮጵያ ቋንቋዎች ማለት ሙዚቃ እንደሆነ ታሳቢ ይደረግልኝ ነው። እንደዛ ናቸውና ኢትዮጵያ ውስጥ ሙዚቃ በጣም የሚያዋጣ ነገር ነው። ውድ አይደለም ራሱ፣ ግን ህዝብ ደግሞ ብዙ ነው ቁጥሩ ማለት ነው። ስለዚህ ግን ይሄ ነገር ረጅም ዓመት በዚህ ነገር እየተጠቀመ ያለው የሙዚቀኛ አለ። ስለዚህ ቅጂ መብቱ ተመልሰን እንገናኛለን። ግን ስልክ አለን አሁን። ኦኬ ሄሎ ሄሎ ጤና ይስጥልን። ጤና ይስጥልኝ። እግዚአብሔር ይመስገን። ማን እንበል? ከየት ነው? ዘላለም እባላለሁ ከአዲስ አበባ። ማን አልከን? ዘላለም እባላለሁ ከአዲስ አበባ። ዘላለም እንደምን አለ? ሰላም ናችሁ? ሰላም ነን እኛ። ለአስተያየት ካለ ለኤልያስ አስተያየት እንኳን አይደለም። እኔ ዴትሊ ነው ቴሌቪዥኑን የከፈትኩት። ሳየው በጣም ነው የገረመኝ። በጣም ነው የምወደው ኤልያስ መልካን። አመሰግናለሁ። በጣም ከብዙ ዓመት በፊት ነው እኔ ልጅ እያለሁ ሐዋሳ ከጽዮን የሙዚቃ ባንድ ጋር መጥቶ ይጫወታል። የሆነ ባንድ ነበራቸው እነ ዮሐንስ ጦና ምናምን ያሉበት። ያኔ እሱን አይቼ ጊታር ጀመርኩኝ። አሁን እኔ ጊታሪስት ሆኛለሁ እና በጣም ነው ሙዚቃዎቹን ምናምን ወደውና አንድ ጥያቄ ግን መጠየቅ ፈልጋለሁ። እነ ጆኒ ዮሐንስ ጦና ማለት ነው እሱና ያ የጽዮን የሙዚቃ ባንድ ምን ሆነ መጨረሻው? ትገናኛላችሁ ወይ? ስለዚህ ትንሽ ነገር ቢያወራ ደስ ይለኛል ኤልያስ። እሺ በጣም እናመሰግናለን ዘላለም።
እሺ ታንኪዩ። እሺ የቅጂ መብት ላይ ነው እንዲህ መነሻ ያደረግከው። የኢትዮጵያ የሙዚቃ ኢንዱስትሪ ሰፊ ነው፣ ሰፊ ህዝብ ያለበት ሀገር ነው። ስለ ቅጂ ሲወራ እየደወለ ያቋርጣል። አይ ራሳቸው የቅጂ በጣም አደገኛ ነገር ነው። ኢትዮጵያ ደግሞ በጣም ቆንጆ ህግ አላት። የሙዚቃ የቅጂ አጠቃላይ የቅጂና የተዛማጅ መብቶች ጥበቃ አዋጅ በጣም የተዋጣለት በጣም ቆንጆ ህግ ነው ያላት። አንድ በ1996 የወጣ 410 የሚባል በጣም ቆንጆ አዋጅ ነው። ከዛ ደግሞ እደ ጥበብ ምናምን ደግሞ ተጨምሮበት እና ደግሞ እንደዚህ ስለ ጋራ ስለ ኮፒራይት ሶሳይቲ እንትን ተጨምሮበት ደግሞ 2007 ላይ ወጣ አለ ማለት ነው። እና በጣም ቆንጆ አዋጅ ነው ያለው ኢትዮጵያ። እና ጥሩ አድማጭ አለ፣ ቆንጆ አዋጅ አለ። ግን እሱን ወደ ተግባር እንትን ለማለት በጣም አስቸጋሪ ነው። እና በቃ የኢትዮጵያ ሙዚቃ ገበያው እያለ ስራው እያለ እኛ ደግሞ በጣም የሚያለፋ ስራ ነው። በየቤቱ ያለውን ገጣሚ ብታይ፣ በየቤቱ ያለውን ዜማ ደራሲ ብታይ እንዴት አንገቱን ደፍቶ እንደሚሰራና አሬንጅመንት እንዴት ጉልበት እንደሚያደርግ ነው። ረጅም ሰዓት የሚወስድ ነገር አንድ ካሴት ማለት ከባድ ነገር ነው። ለዚህ ነው ኢትዮጵያ ሙዚቃ የሚወደደው ማለት ነው። ኢትዮጵያ ዝም ብሎ ሲፈጠር ብሎ አይወድም። ሙዚቃ የሚወደድ ሙዚቃ በጣም ተለፍቶበት ነው የሚወጣው ማለት ነው። በምንም መንገድ አምጣው አንድ ሙዚቃ በጣም ያለፋል። ግጥም ስራው በጣም ከባድ ነው። ከባድ ነው ስለ የሚያለፋ ነው። ጊዜ የሚወስድ ነው። ሁሉም ስራ ህይወትን መሰዋት የለም። የስራ ቀላል የለም። ከዚህም የከበደ ሌላ ስራ ሊኖር ይችላል። እኔ ማውራውን ስለ ሙዚቃ ስለሆነ ሙዚቃ በቃ በግጥሙም ያለፋል፣ ዜማውም ያለፋል፣ ድምጻዊም ይለፋል። አንድ ካሴት ለመስራት በጣም ረጅም ጊዜ ነው የሚወስደው። በጣም ይደክማል። አሬንጅመንቱ በጣም ይደክማል። ሚክስ አለው ውስጡ ምናምን። ስለዚህ እንደዚህ ተደክሞበት የሚሰራ ስለሆነ ነው የኢትዮጵያ ህዝብ ሙዚቃ የሚወደው። ግን ሌላው ደግሞ ህጉን የሚያውቅ ይሄ በጣም ቆንጆ ህግ ነው የኢትዮጵያ አዋጅ። ላቋርጥህና ተጠቃሚ ናችሁ ወይ? አሁን ወደ ዋናው ጉዳይ ወደ እሱ ልገባለን እና ይሄን አዋጅ ይሄን ህግና አዋጅ በደንብ የሚያውቅ የመንግስት አካል ማለት ነው። እሱ በጣም ከባድ ነው፣ ችግር አለ። አዋጁን ማንም ሰው በቃ በጣም ቆንጆ አዋጅ ነው ያላት ኢትዮጵያ። እሱን በደንብ አንደርስታንድ አድርጎ ያን ነገር የሚያደርግ ግን በጣም አስቸጋሪ ነው በቃ። እና የአዋጅ ችግር የለም፣ የገበያ ችግር የለም፣ የሙዚቃ ሰራተኛ ችግር የለም። ግን ይተጠቀምን አይደለም። አሁን ብሩ ደግሞ እየሄደ ያለው ወደማይመለከታቸው ሰዎች ነው። ሁልጊዜ ደግሞ እናንተም ኢቢሲም ሙዚቃ ኮፒራይትን በተመለከተ የሚያቀርባቸው ሰዎች እንዲያውም በጣም አደገኛውን ነው። ለሙዚቃ በጣም አደገኛውን ሳይድ ነው የሚያቀርበው። የማይመለከታቸውን ሁልጊዜ ስለ ኮፒራይት ሲወራ ማለት እኛ ለሌት ነው የምንሰራው፣ ቀን ቀን አይደለም። ቀን ቀን እንተኛለን ማለት ነው። እኛ ለሌት ስንሰራ ቀን ቀን መግለጫ የሚሰጠው የሚነግደው ሌላ ነው። እና ይሄ ነገር ማለት አለበትና ይሄ እንዲስተካከል አሁን በዚህ ሰዓት እየሰራን ያለነው ጥያቄው ምን እየሰራችሁ ስለሚል ማለት ነውና እየሰራን ያለነው አሁን አንድ ጊዜ ቀን ቀን እየተነሳን በደንብ አንድ ጊዜ ነገር ፊክስ ማድረግ። ስለዚህ በሙዚቀኞች ማህበር በኩል ተደርጎ እዚህ አምራዊ ጽሕፈት ቤት የነበረው በጣም አስቸጋሪ ነገር፣ ከዛ ደግሞ በዛ ሳይት እዚህ መግለጫ ይሰጡ የነበረ ሙዚቃ ኮፒራይት አርቲስቶችን ወክሎ ይመጣ የነበረው መጥፎ ነገር እሱን በቃ እንትን ጊዜ ለውጥ ማምጣት አለበት። ምክንያቱም ሙዚቃ ኢትዮጵያ ውስጥ የሚያከስር ነገር አይደለም፣ የሚያዋጣ ነገር ነው። ግን በጣም በሚያሳዝን ሁኔታ በዛ ሳይድ በቃ ታፍኖ ነው ያለው ማለት ነው። ገንዘቡ እዛ ውስጥ ነው በቃ የሚደሰበሰው። እና ስለዚህ ይሄን ለማስተካከል ከኛ በኋላም አዳዲስ ወጣት ሙዚቀኞች አሉ፣ አዳዲስ ሙዚቀኞች አሉ፣ በጣም ጎበዝ ልጆች አሉ፣ ድምፃውያኖችም አሉ። ስለዚህ እነሱም በዚህ ነገር መቀጠል የለባቸውም። ለምሳሌ የአይሬድ ትምህርት ቤት የሚማሩ ተማሪዎች አሉ። ተስፋቸው በቃ ኢትዮጵያ ውስጥ ሙዚቃ መስራት ይፈልጋሉ። አይሬንጆች ሙዚቀኞች ናቸው። በየትንንሽ ትምህርት ቤቶች አሉ ደግሞ ከያሬድ ሌላም። እነሱም ይሄ ነው ይሄ ጉዳይ የአይሬድ ትምህርት ቤት ነው የሚመለከተዋል። እነዚህ እንትኖች የሚመለከታቸው ስለዚህ ከእነሱ ጋር አንድ ላይ ሆነ አንዴ ይሄ ብዙ ዓመት ዝም ብሎ ፌር ያልሆነውን ነገር
እዛ በኩልም በመንግስት በኩልም ያለው የአእምሮ ጽሕፈት ቤቱን ጉዳይ ይህንን ጉዳይ እንዴት ለማድረግ ማክሰኞ አሁን የፊታችን ማክሰኞ የሀረር ትምህርት ቤት ስብሰባ አለ ማለት ነው። ስለዚህ ሙዚቀኛ የሆነ ወደፊት ሙዚቃ መጫወት የሚፈልግ እያጠና ያለ እንደኔ በዛው እንደዚህ ነውና ለአጋጣሚ በዛው ማክሰኞ ስብሰባ ስላለ በዛው ሙዚቀኛ የሆነ ከዚህ በፊት ሙዚቃ ሰርቶ የሚያውቅ ሙዚቃ አውጥተው ቤተሰቦቹ የሞቱ ሙዚቀኞች አሉ። ትልልቅ ሙዚቀኞች ያቀናበሩ የዘፈኑ ዜማ የሰሩ ግጥም የሰሩ ቤተሰቦቻቸው ወራሾቻቸው አሉ። አሁን ምንም እያገኙ አይደለም ማለት ነው። እነሱም መምጣት ይችላሉ። ሙዚቀኞች በሙሉ መምጣት ይችላሉ። የሀረር ትምህርት ቤት ትልቅ ተዘጋጅቷልና እዛ ላይ እንዲመጡ ነው ያለ ክፍያ ያስተዋወቁ ማለት አትከፍላላችሁ እናንተ ጋር ነው ኢቢሲ። ያው ያንተ ሀሳብ እንደ ሀሳብ ነው። ሌላው ደግሞ በተቃራኒ ያለውም ሀሳብ ደግሞ የተለያየ ሀሳቦች የሚያነሱ አሉ። ኢቢሲ ግን ሁለቱንም የማስተናገድ ኃላፊነት አለበት። እስከ ዛሬ አንዱ ብቻ ነበር። ዛሬ ሁለተኛው ጀመረ ማለት ሁለተኛው ተጀምሯል። ሁለቱንም ባላንስ አድርጎ የሚሄድ ደግሞ የሚሰማ የነበረው በዛ ሳይድ ያለው ነው። ለኛም ብሎ ብዬ ነው ይላል። ግን አሁን ዛሬ ገና ይመስለኛል እንደውም በእኛ ሳይድ ያለው እኛ ችግራችን የኦሪጂናል ነው፣ ኮፒ አይደለም ችግራችን። ኮፒም መጥፎ ነው። ኦሪጂናል ሲዲ የሚሸጡ ሰዎች ናቸው ችግሩ ኦሪጂናል የሚሸጡ ሰዎች ጋር ነው ችግር። አንዴም ኮፒ ከኛ ጋር የተገናኘ ነገር የለውም። ኦሪጂናል የሚሸጡት መብታቸው ያልሆነው ነው ኦሪጂናል ስለሚሸጡ ነው። ከነሱ ጋር ያለው ነገር አሁን እስከ ዛሬ የሚሰማው ያኛው ሳይድ ነበር። አሁን ዛሬ ደግሞ በዚህ ሳይድ ተጀመረ ማለት ነው። ስለዚህ ማክሰኞ ደግሞ በደንብ እንትናጋር ማለት ነው። አስረዘምኩ ብዙ ምንም ችግር የለም። ስልክ አለን። ሄሎ 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 ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ማን እንበል? ከየት ነው? አለባቸው ከአዲስ አበባ። አለባቸው ከአዲስ አበባ። አዎ። እሺ፣ ሀሳብ፣ አስተያየት፣ ጥያቄ? አስተያየት እኔ በአጭሩ ላድርገውና ኤልያስ መልካን በአይን በስም ለረጅም ጊዜ ያውቀዋለሁ። በአይን ግን ለመጀመሪያ ጊዜ ነው ያየሁት። በድምጽ በተለይ ባለፈው ሳምንት ላይ ስለ ሙዚቀኞች እኔ አሁን ልናገር የፈለግኩት ስለ ቅጂ መብት ሲናገር ነው የሰማሁት። እባክህን ኤልያስ፣ ሙዚቀኛ አያውቅም የሚባል ነገር አለ። ዝም ብሎ ነው የሚተኛው የሚባል ነገር አለ። አሟዋቃቸውን እያሳየህ ነውና ከዚህ በኋላ የነበርን ጅራት አይዙ ከያዙም አይለቁም ነውና ኤልያስ እባክህ ጎዳና ተዳዳሪ የሆነ ሙዚቀኛ አለ። እኔ ሙዚቀኛ አይደለሁም፣ ሙዚቃ አፍቃሪም አይደለሁም። እባክህን ግን የሰዎች መብት ሲከፈት መታየት ስለሌለበት እባክህ የጀመራችሁትን ትግል አትተውት። እናንተ ማንኪያ ሆናችሁ ሰው አይብላበት። አመሰግናለሁ። አሁን ልመልሰው አንዴ ልመልሰው። እሺ ልመልሰው። አዎ ይሄ ከዚህ በፊት ከጠቅላይ ሚኒስትር መለስ ዜናዊ ስብሰባ ተደርጎ ነበረ። ስብሰባ በተደረገበት ሰዓት ላይ ሙዚቀኛ ጥያቄውን ሊያቀርብ አልቻለም። ያቀረቡት በዛ ሳይድ ያለው ነው እስከ ዛሬው እስከ ትላንት እንግዲህ ዛሬ ተጀመረ ሁለተኛው እና በዛ ቀን በጣም ብዙ የተጠየቁ ጥያቄዎች ሙዚቀኞችን የማይወክል እንደውም አንዳንዶቹ ቅንጦት ናቸው። እኛ ጥያቄያችን እሷል እንደ ይራዘምልን የፕሮግራም እድል ተገኘ ሲባል ይራዘም እና ጥያቄያችን በደንብ ይዘን ንግባ ብለን ነበር። ከዛ በኋላ እንደውም ቀድሩ እንዳልሽ ነው እድሉ የሚያልፈው አሁን ዝም ብለን ሳይዘጋጅ የማን ጥያቄ ተጠይቆ ካለፈ ነው። ካለበለዚያ ግን ታስቦበት በደንብ ይገባ ብለን ተቃወምን ማለት ነው። በቃ አሉንም። ከዛ በዛ በሰኔ 1 2003 ዓ.ም ይመስለኛል የዛ ቀን የቀረቡ ጥያቄዎች የኢትዮጵያውያን ሙዚቀኞች ጥያቄዎች አይደሉም። የኮፒ ጥያቄኛ ኖሮብን አያውቅም። ኮፒ እንደግፈን አይደለም ግን የሰረቀን ሌላ ሰረቀው ነው ለኛ ጨዋታው እዛ ጋር። ስለዚህ አሁን እዚህ ጋር እንትን ለማለት እንፈልገው ከዛ ጊዜ ጀምሮ ሙዚቀኞች የሚጠይቁትን የማያውቁ ምን እንደሚጠይቁ ማንን እንደሚጠይቁ መቼ እንደሚጠይቁ እንደማያውቅ በብዙ ቦታ እኛ ግጥም እንጽፋለን። ሙዚቀኛ በግጥም ብቻ ሳይሆን ደግሞ በጣም ብዙ ህይወት ያሳልፎ ነው የሚመጣው። ልክ ነው። ስለዚህ ከሌላው ሙያ በጣም ብዙ በተለይ ከዛ ጊዜ ወዲህ ሙዚቀኞች መብቱን እንደማያውቁ ወጋቸውን እንደማያውቁ የራሱ አእምሮ ጽሕፈት ቤት የተፈጠረ ያለው እጅግ በቃ በጣም የሚያሳዝን ጉዳይ ሙዚቀኞች የማያውቁ
መብታቸውን የማያውቁ ዝም ብሎ እንትን የሚል እንደዚህ አይነት ተደርጎ ነው የሚታሰበውና ይሄ በጣም ያናድዳል። ልክ ነህ። ይሄ ነገር አንድ ጊዜ ጫን ብዬ ምክንያቱም ያው ፕሮግራሙ ፎርማቱ ያንተን የህይወት ልምድ ለተመልካቾች ይሄ ነገር የማቅረብ ነው። እግረ መንገድህን ነው ይሄንን ሐሳብ እየገለጽክ ያለው። ለዛ ነው ያው እግረ መንገድህን አንድ ጊዜ እሺ ብዙ ሰው እየተጎዳ ነው። ኦፍ ኮርስ እየተጎዳ ነው። አለማወቅ ግን አይደለም። ብዙ ሰው እያወቀ ነው የሚጎዳው። እያወቀ በዛ ሳይድ ያለው በጣም ጠንካራ ስለሆነ ብዙ ደግሞ አጋጣሚ የሚፈጠረው ሌሊት ነው የምንሰራው። ሌሊት ስለምንሰራ ቀን ቢሮ ተዘዋዝሮ ነገር ማስተካከል በጣም ለኛ አስቸጋሪ ነው። ሌሊት ቢሮ አይከፈትም። ሌሊት ነው የምንሰራው። ይሄ ዓለም ላይም ሙዚቃ በአብዛኛው የሚሰራው እንደዛ ነው። ዓለም ላይ ስለሚሰራ ሳይሆን ኮምፎርታብል ነው ሌሊት። በዚህ ምክንያት ዞሮ ስለማይሰራ ሌላው መድረኩን ይዞ እንትን ስለሚያደርገው ነውና ይሄ ነገር እንግዲህ አንተው እንግዲህ እስከ ደም ጠብታ አይባልም እስከምንጀረው ሞክራለን ማለት የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይሄንንም ሐሳብ እንደምታነሳ ነግረኸኝ ነው እዚህ የመጣ ነውና ሌሎች ሐሳቦችም ይሄንን በእናንተ ተቃራኒ የቆሙ ሐሳቦችም መተው እኛ ጋር መስተናገድ ይችላሉ። የሐሳብ ፍጭቶችም መነሳት ይችላሉ። እውነታው መጨረሻ ላይ የሚታወቅ ነው የሚሆነው። ወደ ሌሎች ጥያቄዎችና እንለፍ። አሁን ፕሮዲውሰርም እየሆንክ ነው፣ የዜማ ደራሲም እየሆንክ ነው፣ ግጥሞችንም እየጻፍክ ነው። ከሆነ ጊዜ በኋላ በርግጥ በፊትም የነበሩ ሐሳቦች እንደነበሩ አውቃለሁና አሁን እየበዙ ነው ይሄ ፕሮዲውሰርነቱ፣ ዜማ ደራሲነቱና የግጥሙ። ያው ማለት ከሆነ ጊዜ በኋላ ብዙ ያው መጀመሪያ አንድ ነገር እስክትሰራ ሰዎች ኃላፊነቱን እንዲሰጡ ይፈራሉ። በአጋጣሚ እንግዲህ እንዳልኩ የዛ ጊዜ የሚገባን ቢመስለንም ድሩን እግዚአብሔር አመቻቸልን ማለት ነው። ሰው በዛ ጊዜ በአቀናበር ከባንዶች ጋር መስራት ምናምን ከጀመርን ጀምሮ ከዛ የሆነ ጊዜ ደግሞ ቅንብሩን አጋጣሚውን ስታገኝ እንደዚህ ሲሆን ከዛ የሆነ ጊዜ ደግሞ ግጥም ስትሰራ መጀመሪያ ላይ በቅንብር የሚያምኑ ሰዎች የሆነ ሰዓት ላይ ደግሞ ግጥም ጽፈ እስኪያዩ አያምኑ። ግን አጋጣሚውን ደግሞ እግዚአብሔር ያመቻችላል ማለት ነው። እና ግን ግጥሞቹን ስትጽፍ ያው በጣም ጥሩ ሰው ከሰማ በኋላ ተዝናንቶ ከዛ ጋር ምን የሆነ ትርጉም የሚሰጥ ነገር ቢኖር እና አሁን ድምፃውያን ሲመጡ ያምኑኛል ማለት ነው። የመጀመሪያ የግጥም ስራ ታስታውሰዋለህ? ግጥም ስራ መጀመሪያ ሞኒካ ታትሚ ምናምን መሰለኝ በየደረጃው ግጥም የሆነ ጊዜ የምትጽፈው ግጥም አለ፣ የሆነ ጊዜ የምትጽፈው ግጥም አለ። እንደየወቅቱ ግን ለኔ ቤስት ናቸው። እንደየወቅቱ ግን ሐሳብህ ያው ስታድግ ከኑሮ ሁኔታ ምናምን ጋር አንዱ ነገር ሊቀየር ይችላል። በሰዓቱ እንግዲህ ለኔ የሞኒካም የበሰለ ነው በሰዓቱ። ሁሉም የታይሙ ቤስት ናቸው ለኔ። ከዛ ውጭ እንግዲህ አሁን ከጄሪ ጋር እንዲሁም ዳን አድማሱ ጋርም የተለያዩ ስራዎችን እየሰራህ ነውና የግጥሞችህ ትኩረታቸው ምን ላይ ነው? ብዙ ጊዜ ጨለምተኛ ይሄ እየየ የሚበዛባቸው ግጥሞች አይደሉም። ብርሃን የሚረጩ ነገን ተስፋ እንድናድርግ የሚያረጉ ግጥሞች ናቸውና መነሻው ይሄን ጥያቄ ከመመለስ በፊት ስልክ እናስተናግድ። ሄሎ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? ዳግም እባላለሁ። ከፈረንሳይ ለጋሲዮን ነው የምደውለው። ማን አልከ? ዳግማዊ ይባላል። ዳግማዊ ላይ አይደለም? ዳግማዊ ሲራክ ይባላል። ከፈረንሳይ ለጋሲዮን። እሺ ኤልያስ እንደምን አለ? እንደምን? እግዚአብሔር ይመስገን። ኤልያስ በጣም እምወድህ የማከብርህ አቀናባሪ፣ የሙዚቃ ደራሲ፣ ዜማ ደራሲ፣ ግጥም በቃ በሁሉም የተሳካለት ሙዚቀኛ ምን ብዬ እንደምናገር አላውቅም። አስተማሪም ነው ይላሉ። እሱ ጋር ስቱዲዮ ገብተው ሙዚቃቸውን ሰርተው የወጡ ሰዎች ኤልያስ መልካ አቀናባሪ ብቻ አይደለም፣ ግጥምና ዜማ ደራሲ ብቻ አይደለም፣ አስተማሪም ነው ይላሉ። እውነትም እንደሚባሉ ነው። ኤልያስ መልካ ይህንን ነገር እንድትመልስልኝ ነው። በተጨማሪ ደግሞ አሁን ለሚመጡ አዲስ ሙዚቀኞች ምን አይነት ሀሳብ አለ? ማለት ምን ማድረግ እንዳለባቸው መምከር የምትፈልገው ነገር። ሙዚቃ ቻሌንጅ እንዳለው ሙዚቃ ውስጥ ያለ ሰው ነው የሚያውቀው፣ ውጭ ያለ ሰው አይደለም።
እና ስለዚህ ነገር ምን ትለናለህ? እና አሁን አዲስ ስለጀመራችሁት ፕሮጀክትም በሰፊው በዝርዝር አሁን እያወራችሁት ነው እና እሱ ላይ ተጨማሪ ሀሳቦችን በደንብ እንድትነግረን ነው። አመሰግናለሁ ስላገኘው በጣም ደስ ብሎኛል። ዳግም እናመሰግናለን። የዳግም ጥያቄ እንመለስባችኋለን። የኔ ያነሳኋቸውን ጥያቄዎች ትኩረት እናድርግና ይሄ ግጥሞችህ ቅድም እንዳልኩ ነው ነገን እንድናስብ ነገ የተሻለ እንደሆነ እንድናስብ ነው የሚያደርጉት ግጥሞችህ ነው። መነሻው ያዘነ ሰው ጋር ዜማ በጣም እንትና ጫፍ ላይ ያለበት ቦታ የሚገፋ ነገር ነው። ምንም ነገር ላይ ለምሳሌ ሊያለቅስ የደረሰ ሰው ዜማ ሲጨምርበት በቃ እየየ ዜማ በጣም በመጥፎ ነገር ሲጠቀምበት መጥፎ ነው። ያዘነ ሰው ላይ ዜማ የሚያዜም እንግዲህ ላዘነ ልብ ዜማ ማዜም በብርድ ሰዓት ልክ እንደ መጎናጸፍ እንደ መክፈፍ ነው እግዚአብሔር ቃል። ዜማ ያዘነ ሰው እየየ እንዲል ማስለቀሻ ማለት ነው። እንደዛ ይሆናል ማለት ነውና መራራት ካለበት ለአንድ ነገር እንዲራራ ማድረግ ጥሩ ነው። ግን ኦሬዲ ያዘነ ሰው ተበቃ ወይ ደች በቃ እንጃ በቃ አለቀ ምናምን ለሚል ሰውዬ ምናምን በቃ ያለቅሳ ማለት ሰው እንደዚህ አይነት አልወድም ነኝ። አይዞ በርታ ተነስማ የሚል ያጫወትክ ተነሳ ተራመድ ሳይሆን ተስፋ የሚረጩ አይነት ሙዚቃዎች አይዞ ምናምን ግን በፍቅር እያዋዛ ምናምን ማስተካከል ያለበት ነገር ካለ ሄዶ እንዲያስተካክል ነገሩ እንዲያይ ባለፈ በተሰበረ ጉዳይ በቃ ነገሩ ባበቃ ጉዳይ ላይ የየ ማለት ነው። በፍጹም እቃውማለሁ። እንደዚህ ከሆነ ዘፈን ጎጂ ነው ባይ ነኝ እኔ። ምክንያቱም በቃ ሰው አስተካክሎ መሄድ ያለበት ዝም ብሎ ስለባለፈው ብቻ እያለቀሰ ትዝታ በኔጌቲቭ ሳይዱ ሲታይ በጣም በቃ ሰው የሚጎዳ ነገር ነው ማለት ነው። ሰው እንደዚህ ነገር አልወድም። ሌላው ደግሞ አንዳንዶቹ አይዞ ብቻ ሳይሆን ደግሞ መገሰጽ የሚያስፈልገው ይሄ ኮመን ነው የሆነ ነገር ግን ብዙ ሰው ስለማያውቀው ሳይሆን ስለማያስተውል ወይ በዘፈን ሆኖ ሲመጣ ይሄ ነገር እንደካ እንዲሚላቸው ነገሮች ናቸው ማለት ነው። ስለ ኢትዮጵያ የሰውነት ክብር የለም ሰው ማለት ክብር በማይሆን ነገር ዝም ብለን እንዳንኩፈስ ማለት አሁን የዳን አድማሱ ላይ ስለ ኢትዮጵያ እንደዚህ ዳልና ያው የኢትዮጵያ ስለ አንዳንድ እንትን የሚባሉ ነገሮች እኛን የማይመለከቱም ነገር ይሆናል። ለምሳሌ ሰው ከምን መጣ እንደዚህ ይዘው መገኛ እንደዚህ ምናምን የሚለው ነገር እሱ አሁን በቃ በጣም እኛ ያበሳጭናል ማለት ነው። ስለዚህ እንደው ያፈነገጡም ወይ እኛም ማናስተዋላቸው ነገሮች ነገር ለማንሳት ወይ የሆነ ሐሳብ አንስቶ ያልተባለ ነገር አንስቶ ለመናገር ሳይሆን የሚያስፈልገው ምንድነው ጠቃሚ ነገር። አንዳንዴ ደግሞ በጣም ጥቅም ያለው ይመስልና አንድ ነገር አሁን እንዳታቋርጠኝ አንድ ነገር ልንገርህ። ለምሳሌ አፍሪካውያን ሌላ ሀገር ሄደው እነ ኢቶ ወይ ማምን ለምሳሌ አውሮፓ ሀገር እንደዚህ እንጀሮ ሲጮውባቸው ይናደዳሉ። ብዙ ጥቁር ሌላ ሀገር ላይ እንደዚህ እንጀሮ ሲጮውበት ይናደዳል። ለምን እንደዞን አልጮውባቸው? እንደዚህ እንጀሮ ነው የሚጮውባቸው። ለምንድን ነው? ኢትዮጵያ ሳው ከዝንጀሮ መጣ ብላ ስለምታስብ ማለት ነው። እንግዲህ መናገር ነፃነት አይደለም ሐሳብ መግለጽ ይሄ ነገር አሁን ሁሉንም መብት መጠየቅ አለበት። ኢትዮጵያ ላንድ ኦፍ ኦሪጂን ምናምን ያልክ አሁን እንደዚህ ነገሮች ሁላችን ይመለከተናል። ብሔራዊ ቡድን ሉሲ ያልክ ሌላ ሰው ዝንጀሮ ሲባል ይናደዳል። ኢትዮጵያ ነኝ አንደኛ የምትጮህ ሀገር እና ይሄ ነገር መብቴ ነው እንደ ዜግነት ደግሞ መጠየቅ አለበት። እናን ብለህ ደምድመህ የምትሄደው ነገር አይደለም። ሁሉንም ጠያቂ ትውልድም እኮ ጥሩ ነው ያስፈልጋልና አሁን ዘፈኖቹ ላይ እንደዚህ አይነት ነገሮች ይንጸባረቃሉ ማለት ነው። እንደው ከዝንጀሮ እውነት ቢሆን ኖሮም እንኳን ጸጥ ነው የሚባለው። አታስፈግርም ዝም ነው የሚባለው። ከዛ እንደዚህ ሆኖ ወይ ላንድ ኦፍ ኦሪጂን እያልኩ በአማርኛ ሲተረጎም ዝንጀሮ የነበሩ ሰዎች ምድር እንደማለት ይመስላል። ገብቷል? ያንተ ሐሳብ ሌሎቹም ይበሉ ግን የኔን ሐሳብ ነው የምናገረው ዛሬ። እንደዛ ሆነ እንደዚህ አይነት ነገሮችን በዘፈን ሌላው የሚናደድበትን ነገር እንደ ክብር እያነሳ ስታወራው እንዲህ ቱሪዝም አሪፍ ነው ግን ቱሪዝም ክብርን እየነካ ከሚመጣ ቢቀር ገብቷል ማለት እንደዚህ አይነት ነገሮችን በደንብ የሚያይ ዘፈን ልክ ነው። ሰውነት ማለት የሰውነት ክብር ሳይነካ እንስሳ ነበርክ ሳትባል
ገብቷል ደግሞ ስላልሆነ እግዚአብሔር የፈጠረን ክብር በዚህ ነገር ሳትቀይር የምትኖርበት አይነት እንዲሆን ዘፈን በዚህ መንገድ ሲገለጽ ግስጻጼ ይሆናል ማለት ነው ደግሞ አመለካከትን መግለጽ ስለሆነ ሳንሱር ስለሌለ ሳንሱር ትክክል ስለሆነ ኢትዮጵያ ውስጥ ማለት የሰው ክብር እስካልነካ ድረስ ገባ የሰው እንትን እስካልነካ ድረስ አመለካከትን ማውራት ስለሚቻል ይሄው ያንተን ሐሳብ እኮ በነጻነት አስተላለፍ ስልክ አለ ሄሎ 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 ማን እንበል ከየት ነው ስማገኘው ሳሙኤል እባላለሁ ከአዲስ አበባ ማን አልከን ስማገኘው ስማገኘው ሳሙኤል እንደምን አለ አለው ገበሬ መስገን እንዴት ናችሁ ኤልያስ ሰላም ነው በጣም ደህና ነን ኤልያስ አጠገቤ ነው ኤልያስ በጣም ነው ማደንቅ በጣም ነው ማከብር በጣም ለዚህ ሀገር ሙዚቃም ያው ላለው ለሙዚቃ ወድቀት ለከፈልከው መስዋዕትነት በእውነት ከልብ ነው ማመሰግነው ሙሉ ህይወት ለዚህ ለምታደርገው ነገር በጣም ነው ማመሰግን ሲቀጥል መጠየቅ የምፈልገው አሁን ያለበትን የሙዚቃ ሁኔታ በፊት ከነበረው ብዙ ነገሮችን ቀይረሃል ያለውን ነገር የሙዚቃውን ታሪክ አሁን ላይም ያለበትን እንዴት ነው የምታየው አሁን ያለውን የሙዚቃውን ስታንዳርድ እንዴት ነው የምታየው ወደፊት እንዴት ቢሄድ ነው የተሻለ ዓለም አቀፍ አሁን ሌሎች የአፍሪካ ሀገራት እንኳን እየሄዱ ያሉበትን ሁኔታ ስታይ እንዴት አይነት ሁኔታ ቢሄድ ነው ወደ ዓለም አቀፍ መሆን ይችላል የምትለው አንደኛው ጥያቄ እሱ ነው ሁለተኛው ያው ህይወትህን እንደዚህ ሙዚቃ ላይ ሙሉ ጊዜ ስትል የራስህ የሙዚቃ ግብ አለህና ወይም እዚህ ባረግ የምትለው የሙዚቃ ላይ ግብህ ይኖራልና ያንን ነገር አሳክተዋል ወይስ ወይም ነገር አሳክቼ ማለፍ ፈልጋለሁ ባለኝ የሙዚቃ ታሪክ የሙዚቃ ህይወት ይሄን ነገር አርጌ ማለፍ ፈልጋለሁ የምትለው ነገር ምንድነው ሚላን ለመጠየቅ ነው በጣም እናመሰግናለን እኔም በጣም አመሰግናለሁ ጥሩ እየሄድን ነው እንዴት ነው ተመችቷል ከዛ ውጭ እንግዲህ ባንተ የሙዚቃ ማቀናበር ጊዜ ውስጥ ባህላዊ አማርኛ ባህላዊ ኦሮምኛ የትግርኛ በተለይ ትግርኛው ላይ በደንብ እናወራበታለን ብዙ የተለያየ ቢት ያላቸው የተለያየ ሙዚቃ ስታይል የሆኑ ሙዚቃዎችን ታቀናብራለህና በፊት ስለሱ አይከብድም ወይ የሚለውን እናንሳና ወደ ጥያቄዎች አልፋለሁ ይከብዳል በኋላ ከሰራቱ ዋና ያወቁት በተለይ ትግርኛ ከመሐሌት ጋር የነመሐሌት ሙሉ አልበም ነው እሱ እንደው የማለት ኮሌክሽን ነው ትግርኛዎች ናቸው እና ከባድ ሰው የትኛውን እንትን እንደሚለውና ልቀይረው ብዬ ከዚህ በፊት ትግርኛ ስንሰራ መድረክ ላይ እንቸገር ነበር ድራመር ይቸገራል በየትኛው ግሩ የትኛው እንደሚመታ እዚህ ጋር አያት በዚህ እንደዚህ ምናምን ይቸገራልና እሱ ሁሉ ጊዜ ሪትም ቦክስ ይዘው ብዙ ትግርኛ ባንዶች ታይታል ትግርኛ ሪትም ቦክስ ይዘው መጥተው ነው ዲዱ ሶ ላይቭ ባንድ ለመጫወት በጣም ያስቸግራል ስለዚህ እሱን አሰብኩና ቁባይ ሜጋ የኔ አድል ካሴት ሊሰራ ሲታሰብ በቃ ተነጋገርንና አሪፍ ካሴት ለየት ያለ ደሞም ለባንድ እንዲመች ተባባልን ማለት ነው ላይቭ ባንድ ማለት ነው አዎ ከዛ እንደዛ ተባባልና ድራመሩ በዚህ እንትኑን ይዛል ያሰብኩ ነው ድራሙን የቀዳሁት እና ሲያለ መጠን እንትኑን አሳነስኩባቸው ማለት ነው ድራሙን ያሰብኩ ስለሰራው ከዛ ፊት የነበረው ጠንካራው የትግርኛው ድድም ይሄ ደርብ ድራቢ ዋናው ሪትሙ ከዛ ደግሞ ደርቡን ምን አደረግን ብዙ የትግርኛ መጀመሪያ ደርብ አይመጣም ሄዶ ከዛ ሊጨርስ ሲል ደርባል ማለት ነው እና አሁን ቋንቋውን የማያክሰው ምናምን የማያክሰው ትግርኛ ለመስማት አንድ አይነት ይሆንበታል ወደም ቫራይቲ አይመጣም ቶሎ ቫራይቲ አይመጣም ስለዚህ ለምን ከመጀመሪያ ላይ ሚኖር ይውጣ ተመልሶ ይምጣ ልክ እንደ ሌሎች ዘፈኖች እንደዚህ እንዳርገው ብለን ሞከር ማለት ነው በአጋጣሚ ግን የማህሌት ተወደደ ከዛ ደግሞ አንድ ኩናማ ነበር የኩናማ የሱ የትግርኛ ሪትም አይደለም እስኪ ስለሱ ሙዚቃ እናወራ ተሸለመህበታል አይደለም ተሸለምኩበት የኩናማው ነው የኩናማው ደስ ብሎኝ የሰራሁት በመጀመሪያም ይኸው ቀላል ነበር እሱ ለኔ ከትግርኛዎቹ ይልቅ ትግርኛዎቹ ጥንቃቄ ማድረግ የነበረብኝ አሁን ራሱ ሳስበው አሁን ደግሞ በሌላ መንገድ መሞከር ፈልጋለሁ እየሞከርኩ ነው ማለት ነው ግን የኩናማው ለኔ ቀላል ነበር የጓይላ አይነት አይደለም እሱ የትግርኛ አይነት ጓይላ አይደለም የኩናማው ኮመን ብዙ ኦሮሞኛም ላይም አለ እንትንም ላይ አለ
በዛ ነው የሰራሁት ማለት ነው። እሱ ለኔ ቀላል ነበር። እሱ በሱ ተሸለምኩ ማለት ነው። ጌቴ አንለይ ጋርም ከአን ኦሮሚኛም ኤችአይቪ ላይ የተሰራ የኦሮሚኛ ሙዚቃ ላይ ማቀናብራልና እንዴት ነው የሚመጣው? ኦሮሚያ ትችላለህ አንተ? እንግዲህ አባቴ ኦሮሞ እናቴ ኦሮሞ ናቸው። ጉራጌ ነው ኦሮሞ። ስለዚህ ታውቀዋለህ እንትኑን? እሰማለሁ ማለት ሲያወሩ ትርጉሙን አልሰማም። ስለዚህ አልከበደህም ማለት ነው? ቋንቋ ጋር ምንም ግንኙነት የለውም። እንትን አሬንጅመንት ላይ ዜማውን ነው የምትከተለው። ከዛ ዜማውን የሚከተል ግጥም ነው የሚጻፈው ብዙ ጊዜ ማለት ነው። ስለዚህ አትጠፋፋ ስትከታተል ግን እንደ ቀላል ነው። አማርኛውን አሁን አማርኛ ቋንቋ ትሰማለህ። የአማርኛ ዘፈን መስራትና የማትሰማውን አንድ ቋንቋ መስራት እኩል ነው? አሁን አማርኛ ላይ ቃላት አሁን ቢበላሽብህ ማለት አንድ ቦታ ፊደሎች ከትርጉም ውጪ ሙዚቃ ላይ ስክቴ ማለት አሁን ለምሳሌ ዘፋኙ በጣም ጮክ ብሎ ሊዘፍን ሲል አፉን እንዲከፍትለት ለምሳሌ ምን ብሎ አይጮህም እና ማብሎ እንዲጮህ እንዲያረግለት ፊደል ይከፈትለታል ማለት ነው። ቦይ ይከፈታል ማለት ነው። ልክ ጮክ ሊል ሲል ከፈት ይደረግለታል ግጥሙ አፉን ከፍቶ የሚጮህበት የሚዘጉ ፊደሎች ያልሆኑ ማለት ነው። ሌላ ቋንቋ ሲሆን እንደ ልብህ አታረግም እሱ። ስለዚህ ገጣሚ ያስፈልጋል። ኦሮምኛ ገጣሚ ወይ ትግርኛ ገጣሚ ያስፈልጋል ማለት ነው። አማርኛ ሲሆን ግን እኛው እዛው ስላለን ተከፍቷል በፈለግከው ቋንቋ ማለት ነው። 8 ያክል ደቂቃዎች ናቸው የቀሩን። በዚህ ውስጥ መቅረት የሌለባቸውን የተመልካቾች ጥያቄ ለማቅረብ እፈልጋለሁ። የጌቴ አንለይ ነበር መጀመሪያ ላይ የጠየቀው ብዙ ጊዜ ትፈጃለህ? ቀደም ብለን አውርተናል። ግን ከዚህ በኋላ እንዳፈጅብኝ ያለው አልፈጅም። ቀጣይ ስራችንን መቼ ነው የምንሰራው? ይሄ ወደሱ የሚያደላ ይመስላል። ገና እኮ አዲስ ነው እሱ ገና። አንድ አድማጭ ደግሞ ብዙ የሙዚቃ ቅንብሮች አስተማሪ ናቸው ወይ እንደዛ ናቸው ብለህ ታስባለህ ወይ ብሎ ነው የጠየቀ። ኦፍ ኮርስ ነው የተማርኩበት ነው። ግጥም ያው የቤት የመምታት ጉዳይ አይደለም፣ ሀሳብ ነው ማለት ነው። የምትኖረው ኑሮ የምታየው ነገር ቅድም እንዳነሳው አይነት ሀሳብ ሲሪየስም ከሆነ ያበረታታም ከሆነ ጨዋታም ከሆነ የምትኖረው የሱ እንትን ነውና ኦፍ ኮርስ ነው የተማርኩበት። ደግሞ የተናደድኩበት ወይ ደግሞ መልሱን ፈልጌ ያገኘሁበት ነው የሚመስል። ስለዚህ አስተማሪ ነው ኦፍ ኮርስ፣ አዝናኝም ነው ኦፍ ኮርስ። እንደዛ ቢያመስ አሁን ላይ ለሚመጡ ሙዚቀኞችስ በተለይ ከወጣቶችም ጋር እየሰራ አሁን ትንሽ ሙዚቀኞች ይደውሉልኛልና በጣም ተስፋ ይቆርጣሉ። ኢትዮጵያ ውስጥ ሙዚቃ ሰርቶ መኖር የማይቻል እየመሰላቸው ማለት ነው። የእውነት አሁን በተለይ አሁን አውታር የሚባለውን እንትን ካኖዲ ብዙ ሙዚቀኞችን አስፈርመዋቸው መጥፎ ነገር ከዚህ በኋላ ከተሳካላቸው ኮንሰርት ሲከፈላቸው ሊወስዱ ካሴታቸውን እንትን ካለ ሊወስዱባቸው ሙዚቀኞች የሚያስፈርሟቸው እና በጣም የሚያናድድ ነው። ስለዚህ ግን አሁን የኛውን ነገር አንድ ጊዜ እግዚአብሔር ከረዳን እግዚአብሔር ከፈቀደ ይሆናል፣ እግዚአብሔር ካልፈቀደ አይሆንም። ግን ምናልባት እኛ ማድረግ ያለብንን አድርገን እግዚአብሔር ከፈቀደ ከተስተካከለ ሙዚቃ ተስፋ አለው። ኢትዮጵያ ውስጥ ሙዚቃ በጣም የሚወደድ ነገር ነው። በጣም ያዋጣል። ኢትዮጵያ ውስጥ በጣም ሙዚቃ ይወዳል። ስለዚህ ጎበዝ ልጆች አሉ፣ ትንንሽ መሳሪያ የሚጫወቱ በድምጽ በጣም ደፋሮች፣ በጣም ጎበዝ ልጆች አሉና ለነሱ በጣም ኢትዮጵያ ውስጥ ሙዚቃ በጣም ይወዳል። ኢትዮጵያ ውስጥ ሙዚቃ በጣም ይወዳል፣ በጣም ደግሞ ይሰማል። ስለዚህ ተስፋ እንዳይቆርጡ አይዟችሁ ማለት ነው። ወደ ሌላ ፊልድ እንሂድ ወይ ምናምን ይላሉ። በፍጹም ሙዚቃ ጎበዞች ናቸው እና በጣም እየሰሩ ኢትዮጵያ ውስጥ ሙዚቃ በጣም የሚወደድበት ሀገር ነው። ህዝቡ በጣም አድማጭ ህዝብ ነው። ስለዚህ አይዟችሁ ነው ማለት ነው። እንግዲህ ብዙ ጊዜ ያው በሙዚቀኞቹ ያለውን ጎራ መጠቀም አለባቸው እያለን ነው የምናነሳው። በእርግጥም መጠቀም አለባቸው፣ ግን የሚሸጡት ሙዚቃ ጥራት ምን ያክል ትኩረት እየተደረገበት ነው? አንተ እንደ ባለሙያ እንዴት ትገመግማቸዋለህ? በእንትን በባለሙያ በህግም በጥራት ጥራቱ ሁለተኛ ደረጃ የሚመጣ ነው። በህግ አንድ ሙዚቃ ወጥ ከሆነ ተቀርጾ ከወጣ ከተቀረጸ ከዛ በመውጣቱ ብቻ መብት አለው። ስለዚህ የጥራት ደረጃ የመብት ጉዳይ ውስጥ ጥያቄ ውስጥ አይገባም። ህዝብ ከወደደው ይገዛል። የጥራት ደረጃው ግምት ውስጥ ሳይገባ ነው የሚባለው በህጉ ደግሞ ትክክል ነው፣ ተገቢም ነው። ስለዚህ ሙዚቃ የጥራቱ ጉዳይ በጣም አንዳንዴ ምንም ለውጥ አያመጣም። ግን የሚቀዱበት ሰዎች አሉ። ለምሳሌ ሰው ሲዲ ገዝቶ ሲያጫውት የማይጫወት ሲዲ
ብዙ ሰው ያጋጥመዋል። ስለዚህ ሲዲ የሚባዛበት መንገድ በጣም ርካሽ ነው። ሲዲ በጣም ቀጫጭን ነው የሚያደርጉት። ሲዲው በጣም በወደደ ኳሊቲ ነው የሚሰራው እኛ ሀገር እና እሱ በጣም ሞራል የሚነካ የነበረው ነገር ሰው ብር ከፍሎ ገዝቶ ሲዲው አይጫወትም። እንደያ ነገር አለና ከሙዚቃ ጥራት ከሪከርዲንጉ ጥራት ውጭ ያለው ጥራት እቃዎቹ የሚቀዱበት እቃ የሚያስቀምጡበት እቃ እሱ እውነት ነው በጣም አስቸጋሪ ነው። እንግዲህ አሁን ስላንተ ብዙ ሰው ማወቅ ይፈልጋል። አሁን ምን ደረጃ ላይ ነው ያለኸው? ምን እየሰራህ ነው? እንደው ምን ያክል ገንዘብስ አለ በሙያ? አሁን ኢትዮጵያ ውስጥ እንግዲህ በሙዚቃ ሀብታም የሆነ ሰው የለም። ነጋዴዎቹ ናቸው ሀብታሞች። ስለዚህ እነሱ ጋር ያለው ብር ሲቆጠር ነው የምናውቀው ስንት ብር እንዳለ። በተረፈ ደረጃ ሙዚቃ እየሰራን ነው። አዳዲስ ልጆች አሉ። እኔ ጋር ብቻ ሳይሆን በጣም ብዙ ስቱዲዮ እነሱ ካሴት እንዲያወጡ ከዛ ደግሞ አሁን ከቴሌ ጋር አሪፍ መንገድ አለ። የቴሌ እንትን በጣም ቆንጆ ነገር እያደረገ ነው። ሙዚቃ ከዚህ በኋላ ሙዚቀኞች ካሴት ሊያወጡ ሲፈልጉ ያለምንም ችግር ካሴታቸውን ለመሸጥ ቁጭ ያደርጋሉ። ካሴታቸው ሰው ጋር ይደርሳል በሞባይል ከካርድ ላይ ተቆርጦ ይከፈላል ማለት ነው። ስለዚህ ሙዚቃ መሸጥ ኢትዮጵያ ውስጥ አሁን ብዙ ውስብስብ ያደግንበት ሆቴል እዛ የነበረው ውስብስብ የሚያስቀር ሌላ ቴክኖሎጂ እየመጣ ነው ማለት ነው። እሱ ሙዚቃ መሸጫ ነው። አሁን ደግሞ የኮፒራይት ሶሳይቲ ደግሞ የሚባለው ደግሞ ሮያሊቲ መሰብሰብ ሌላ ነው። እሱ መነገድ አይደለም። አሁን ቴሌቪዥኖች፣ ሬዲዮኖች፣ ባሮች ምናምን ሙዚቃን ሲጠቀሙ ሮያሊቲ ከተጠቀሙበት ሙዚቃ ማስታወቂያ ሲለቁ የሚያደርጉት የለም። ወደ ደግሞ አሁን ከዚህ ፕሮግራም ቀጥሎ የምትለቀው ሙዚቃ ሊኖር ይችላል። ስለዚህ ፕሮግራምን ለማሳመር ወይ ቻናልን ለማሳመር ለምትጠቀምበት የምትከፍለው ሮያሊቲ በሱ ንግድ አይደለም። እሱ ሮያሊቲ ይባላል። እሱ ነው አሁን አእምሯዊ ጽሕፈት ቤት ጋር የተፈጠረው ችግርና አሁን ማክሰኞ የምንሰበሰው በዚህ ምክንያት ነው። ያ ግን ንግድ ሙዚቃ ሁለት መንገድ አለው። አንድ ሮያሊቲ የመሰብሰብ ሌላ እሱ በመንግስት በኩል ተቋቁሞ ባለሙያዎች በራሳቸው መብት የሚያደርጉት የምናቋቁመው ነው። በዚህ በኩል ደግሞ ባለሙያዎች ሙዚቃዎቹ ለህዝብ የሚሸጡት በሲዲ መልክም በዳታው መልክም በካሴት መልክም የሚሸጡት እሱ ሌላ ነው ማለት ነው። በዚህ ሳይድ መነገጃው እንዲቀላል እንዲሆን ቴሌም እያደረገ ነው። በቃ ሙዚቀኞች መሸጥ ሲፈልጉ በዚህ ሰው በፈለገው ሰዓት እንዲሰማ መግዛት ፋይል ይኖረዋል። ያን ፋይል ይዞ ቤቱ ይሰማል ማለት ነው። ሌላ በዚህ በኩል ሮያሊቲ ለመሰብሰብ ደግሞ ማድረግ ያለበት የአእምሯዊ ጽሕፈት ቤት እሱን እንዲያደርግ ጫና ለማድረግ ነው ማለት ነው። ይሄንን እየሰራችሁ ነው ደረጃው። ተመልካቾቻችን በርካታ ጥያቄዎች ነበሩ የምናነሳለት፣ ግን በርካታ ጥያቄዎቻችንን መጠየቅ አልቻልንም። ጊዜያችንን በማለት ያቋረጥ ባለ ምንም ችግር የለውም። ጥሩ ሀሳቦች ናቸው ከተመልካቾችም ሲመጡ የነበረው። እኛም ካንተ ጋር ስናደርግ የነበረው ቆይታ ጥሩ ቆይታ ነበር። ደስ እንደተሰኛችሁ ተስፋ እናደርጋለን። የዛሬው እንግዳችን ኤልያስ መልካን እጅግ አድርገን እናመሰግናለን። ስቱዲዮ ድረስ መጥተህ እንደዚህ ሀሳቦችን ስለገለጽክልን። በስቱዲዮ እዚህ ሀሳቦችን ሲገልጽ የነበረው የግሉ ሀሳብ እንዲሁም የማህበራችሁ ሀሳብ እንደሆነ ታሳቢ ይደረግ። አብራችሁን ስለነበራችሁ አመሰገንን። መልካም ጊዜ